ወርቅን እንመልከት። ወርቅ አስደማሚ ነው ባይዘው አንዱ እቺ ምድር ስባላት፣ እቺ ምድር ሀብት አላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት፣ ጥያቄ የለውም። ያንን መንዝረን መጠቀም የሁላችንም ቅዠት፣ የሁላችንም ህልም፣ ምኞት፣ ጸሎት ነው። ከ84 እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 ዓመት ወርቅ ኤክስፖርት አድርጋ ያገኘችው $508 ሚሊዮን 508 ሚሊዮን ዶላር በ15 ዓመት። ዘንድሮስ በአንድ ዓመት 3.2 ቢሊዮን ዶላር አግኝታለች። ስንት እጥፍ? 6 እጥፍ። በአንድ ዓመት ያመጣነው የወርቅ ዋጋ 15 ዓመት ካመጣነው 6 እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? 15 ዓመት የባከነውን ጊዜ አስቡት። ይሄንን ውጤት 5 ዓመት ከደገምን 10 ዓመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም። ይሄ ኤክስፖርት ነው። ሌሎቹን አስደማሚ ዳታዎች በየቦታው ላነሳልሽ ይችላል።